የኔ እናት ደብሮሽ ነበራ ስለተናገርኩሽ አናንያ ቴንክ ዩ። አህት ኦኬ አልደበረኝ። የኔ ቆንጆ ይህን የመሰለ አይን አስከፍቼ ነበር። እንዴት ነሽ ታዲያ? ደህና ነኝ። እንዴት ነው? ምንድን ነው የሚሰማሽ አሁን ስታወሪኝ? የመረጣጠብ ስሜት አለ ወይ? እንዴት ነው? ወይ ፒክቸር አረግሽ? ኦ ጊፍት ሰጡሽ? ቴንክ ዩ። ምን አይነት ፕሮፋይል ፒክቸር ነው ያረግሽው? እንጃ ዝም ብዬ ያገኘሁትን ያደረኩት። እሺ ምንድን ነው የሚሰማሽ አሁን ስታይ? ምን ይሰማሻል? ቴንክ ዩ አናንያ ቴንክ ዩ። ጊፍት ጋላሪ ከዛ ስትናፍቀኝ መጣው ድጋሚ። ለምንድን ነው የወደድሽኝ? ከማዳማችሁ ልጅና ከኔ ማንን ነው የምትወጂው? እዚህ የመዳም ልጅ የለም። አይ ትንሽ ቀላ ስለምል ድንገት ቱርካዊ መስዬሽ እንዳይሆን። ኦኬ እጅሽን አትብይ ካካ ነው። ምንም ነው የምትወጂልኝ? ስታወራ ደስ ትላለህ። ስለምን ሳወራ? እንዲሁ በቃ እንደዚህ ስታወራ አይኔን እያየሽ አውሪኛ። ኦኬ አንቺን ቆንጆ ነሽ። ፀጉርሽ ያምራል፣ አይንሽ ያምራል፣ ቅንድብሽ ያምራል። እስቲ ጥርስሽን ደግሞ ነው እስቲ ነው። አይ ጥርሴ ብልስ ነው የናዝሬት ልጅ ስለሆንኩ። እስቲ ሞነራፋ። እሺ እድሉን ብታገኝና እኔን ብታገኘኝ ምን ትነግሪኛለሽ? ኦር ምን ታረጋለሽ? ምንም በቆነ ቁጭ እላለሁ። አታክፊኝም? ያ ኦፍ ኮርስ። አትስሚኝም? አትፈሪ። አይዞሽ የኔ እናት። እሺ ምንድን ነው እሱ? አንተ የት ነው የምትኖረው? ሞን እጅሽ ወፍራም ነው፣ ከኔም ይወፍራል። ምን እስቲ ነው ቀጭን ተጣሟል ደግሞ። አማማ ነው እንጂ ይቅርታ፣ ትንሽ ተጣሟል። ረጅም ሰዓት ስራ ሰርቷል መሰል። ሞኖና ተረፍ ሙዲ ያስከበኝ ነው። አይመከርም ረጅም ሰዓት አዘብዝፊው ብዬ ነው። ምን አልሽኝ? ምንድን ነበር ጥያቄ? ምንም። የት ነው የምትኖረው አንተ? እኔ አዲስ አበባ ኢትዮጵያ። ተው ይጣመም ተፈጥሮ ነው ብሏል ባይ። ሲጣመም ተፈጥሮ ነው። ኖ ጠማማ አይደለም ወላሂ። ይሄው እያየን አይናችንን ልክጂ ነው እውነት ሞን። ይሄ ምኑ ጋር ነው የተጣመመው? ኖርማል ነው። ይሄው ከዘራ እኮ ነው። እሺ ይጣመም ተው ተፈጥሮ ነው ይጣመም። ጠይቅኝ። ሌላ ጥያቄ ምንድን ነው? እኔ ያልኩህ የት ሀገር ልጅ ነህ ስለው አዲስ አበባ አልከኝ። እኔ አዲስ አበባ እትብቴ የተቀበረው አዲስ አበባ። ታሪኬ ሙሉ እንድነግርሽ ነው? አይ ኦኬ ችግር የለውም በቃ። አዲስ አበባ ቄራ ክፍለ ከተማ፣ ቄራ ሳይሆን ንፋስ ስልክ ክፍለ ከተማ፣ በተለምዶ ቄራ የሚባለው አካባቢ ነው የተወለድኩት። እስከ 2 ዓመቴ ቄራ ነበርኩኝ። ከዛም በኋላ ከ2 ዓመቴ በኋላ ወደ ሳሪስ ሄድኩኝ። ሳሪስ እርሻ ምርምር የሚባላል ፋፋ ጋር። ከፋፋ አለፍ ብለሽ የድሮ አዋሽ ቆዳ አካባቢ እስከ 10 ዓመት እዛ ኖርኩ። ከ10 ዓመቴ በኋላ ለ4 ዓመት ያህል ደብረ ዘይት ሄድኩኝ። ደብረ ዘይት 4 ዓመት ቆየሁ። ከዛም በ14 ዓመቴ አዲስ አበባ ቃሊቲ መጣሁ። ቃሊቲ ስንት ዓመት ኖርኩኝ? 7 ዓመት አካባቢ ኖርኩኝ ቃሊቲ። ከዛም በኋላ ሰሚት መጣሁ። ሰሚት ደግሞ ወደ 10 ዓመት አካባቢ ኖርኩኝ። ይሁን የጠራሃቸው አዲስ አበባ ውስጥ ነው ሞን? አይ ዱባይ ውስጥ እውነት ስለማላውቅ ነው። አይ እኔ በእርግጥ እዛ አይደለሁም፣ ግን አንዳንድ ስሞችን ነው የማውቀው። አዲስ አበባ የሚባል ሰፈሮችን ትንንሽ ነው የማውቀው። ወይ መርካቶ፣ አብነት ምናምን የሚባል አካባቢ ነው የማውቀው። ጓደኞቼ እዛ ስላሉ ማለት ነው። የምን ሀገር ልጅ ነሽ? እኔ ናዝሬት ነኝ። ናዝሬት መተህ ታውቃለህ?
ናዝሬት መጥቻ ቃል ነው። ማታ ማታ ግን ቂጠ በረዶ ይበዛል። ቂጠ በረዶ ምንድነው? እንትን ይሄ እንትን ያለ ብቻ መንገድ ላይ የሚቆሙ ሴቶች ይበዛሉ ናዝሬት ማታ ማታ። ኖ የለም እንዲህ ወክ ላይ ያደርጉ ምናምን እንወጣለን ኦፍ ኮርስ፣ ግን እንደዚህ የለም። አንተ እንዳልከው አሁን ያልከው አይነት ነገር የለም። ናዝሬት ኢየሱስ ክርስቶስ እንትን የኖረበት ናዝሬት ነው የምትኖሪ ወይስ የምናውቀው አዳማ? ናዝሬት አዳማ ማለት ነው። አንድ ኮን ናዝሬት ይሄ አዳማ ወይ አታውቂውም። በቃ ወይ 12 ሰዓት ሲሆን ወደ ቤትሽ ነው የምትገቢው። እሺ በቃ ጓደኛዬ ተከራክሮ 30 ደርሶለት ነበር። 30 ብር የዛሬ 3 ዓመት 4 ዓመት ተከራከረና ስንት 150 ነበር ያለችው ተከራክሮ 30 ብር ደርሷል። እርግጥ ሁሉም የአዲስ አበባ ክፍል አሁን አዲስ አበባ አለ፣ ቺቺኔ አለ፣ ገርጂ ጋር ብትሄጂ አለ፣ ሰባተኛ ብትሄጂ አለ፣ ሳሪስ አለ። ግን እኔ የመጀመሪያ ደረጃ እንዲሁም የሆነ ጊዜ ከሱ ጋር ወክ እያደረግን ማታ ላይ ቆንጆ ሴቶች አገኛል። ወክ የሚያደርጉ ማለት ነው። ከዛም በኋላ አናገራቸው ነው እራት እንብላ ምናምን። ከዛን አንበላም ሂድ ምናምን አሉት። ከዛም በስንት መከራ ተጋቶ ስልኳን ተቀበለ። ከዛም ቤት ገባና ሄለው ይላል። አትሟዘዝ ሂሳብ ነገረኝ ተባለ። እኔ አልገባኝም። ምን የምታወራው ወላሂ አልገባኝም። እንዴት አድርጌ ላስገባብሽ? ልውጣለ? ኦኬ እሺ በቃ ቻው ባይ። እሺ